ጎንደሬ የሆነ አባት የለኝም፣ ጎንደሬ የሆነችም እናት የለኝም። እኔ ከጎንደር ጋር የሚያስተሳስረኝ ደማዊ ስጋዊ ነገር የለም። አዲስ አበባ ሸገር ከሀገር ስወጣ እውነቴን ነው ጸጉሯ ተንጨፍሮ በስነ ስርዓት ጀምስ ቡታንታ አርጋ የሀገር ልብስ ለብሳ ነበር ከሀገር የወጣሁት። ከ15 ዓመት በኋላ እንደዚህ ቂጠና አወዛውዝ እንዳለ ወንድ ነው። ደረት ጸጉር የለም ጋር እንዴ እንኩሮ መላጣ የመላጣ ልጅ የመደዴ ብቻ ሞዴሳ ሞዴሬተር ሁላ ናንተ በኤም ጀምሮ በዲ የሚያልቀስ ደፈልጉ ጋይስ ዲያስፖራ አንተ ከካ እንድወለድበትም መፈልገው ከተማ ኦፋ እንድትወልደኝ መፈልገው የጎንደር ናት። ከመግባት እንደው የካናዳ ምግብ በቅጡ እንኳን አጣጥመክ ሳትመገብ ምናምን ነገር እንደ ዲያስፖራ ያጫውትካል። እንዳንተ ቅማላም ከካ የወጣው ቀን የገብሬ ቀን ነው እና የወጣው ቀን የሎሪች ናት። ይሄን ብቻ ይነገረች እና አላዘንኩበትም። ትክክለኛ ውሳኔ ነው ወሰነችው። ኦ ማይ ጋድ በጣም ትክክለኛ ውሳኔ ነው ወሰነችው። ከእንዲህ አይነት መደዴ ከሆነ ልጅ ጋር የት እንደሚውል ከማያውቅ ሰው ጋር የምታገልለትን ዓላማ ማላውቅ ሰው ሞዴሳም ነገር ነው። የምን መደዴ ብቻ ይከካም ልቃል የምን መደዴ ብቻ ሞዴሳም ሞዴሬተር ሁላ ናንተ በኤም ጀምሮ በዲ የሚያልቀስ ደፈልጉ ጋይስ የእውነት እከካ አሁን ደግሞ እኔ ነኝ ወረቀት ማሳጣ። በነገራችን ላይ 3 ዓመት ብቻ ነው ቤተክርስቲያን ኃላፊነት የምትወስደው 3 ዓመት። ከ3 ዓመት በኋላ አገልግሎቱ ጨርሷል ብሎ ሙላ እንደምትመልሰው እሺ። ቤተክርስቲያን ሲያወጡ እንደዚህ አንተ አሁን ሪችን የፈለከው ትዳሩ መስርቷል ሊትወልድና በልጅ ልትቀም አትወልዳት ጠብጥ በዛው ሴጋ ጠብጥ ይውልት አንተ ወረቀት ካገኘ በሪች ትበልቅ ታል ሪችን እኔ የሚያዝ ካቃተኝ ታል ሪችን እኔ እንትን ካለምን ውሸቴን እንደማላወራ ታውቃለች። አንተ አንድ ደደብ ልቅምቃሚ ቦዘኔ አንድ ያረርን ሰው ታታልላለህ ታል ያቺ ልዕልት የመሰለችን ልጅ ግርማ ሞገሷ ብቻ መረጋጋቷ ለዓለም የሚበቃ ልጅ አንተ አንድ ጦልጧላ ቆሌቢስ ቆልቋላ ቁሌታም ሰውዬ እስቲ ታታልላታለህ። የእውነት ሪች እየተሰብኛለሽ አንቺ ስንት ደርባ አንቺ ቆንጆ የቤት እመቤት መሆን የምትችይ ነሽ። ይሄ ልጅ እንኳን ሰተሹ ጠብቅ ብትይ ራስቶ ድር ሄዳል። ነገ ምስር ለቀም አለብኝ ብሎ ሄዶ ከዛ ነው ልጁ ትዝ የሚለው። ይሄ ነው ቤት አጽድቶ የምጠብቅሽ። የእውነት ፓርቲ አለብኝ እንትን አርቲስት ደወለ ብሎ ይሄዳል። ራስቶ ደግሞ ክርስትና አለብኝ ብሎ ይሄዳል። ይሄ ጉዳይ አስፈጻሚ ነው። ይሄ ቆንጆ የማህበር ጉዳይ አስፈጻሚ እንጂ ለባል አይሆን። ጓደኛ መሆን ይችላል። ኤኒ ቦታ እንሂድ ስትሉት ከንጦልጥሎ ከእናንተ ጋር ይደል። ለትዳር ግን የሚሆን አይደል። እየነፋ ሰው ከደወለለት አቋርጦ የሚሄድ ሰው እየነፋ የእውነት እየነፋ ከተደወለለት መጣው ብሎ ትቶ ይሄዳል። ናስማ ስለ ጎንደር ይቀልዳል እንዴ? ጥብስ የሆነ ነገር ነው ስሙ። ማንንም በዚህ ልክ መሰናበት አልችልም። ከሀገር ስወጣ ማንንም ጊዜም ስላልነበረኝ ያችን ሽቅርቅር ያችን በሀ ጎንደር ለ4 ሰዓት የሚሆነ 3 ሰዓት እንጃ ቻርጓት ጎንደርን አወሯት ለ4 ሰዓት የሚሆን ለ3 ሰዓት እያለ ነው። ጎንደር የምትባል ቺኮ ናት። ለማወቅ ፈልጌ ሽቅርቅር ያችን ሽቅርቅር ለ3 ሰዓት ነው ለ4 ሰዓት አወሯት ጎንደርን። ያያ በሳምንት ጎንደር ናፈቀችን። ቆይ ጨርሳት የብልጽግናን ባለስልጣናት ለመግደል ሙከራ ማድረግ
ፋኖን በመሳሪያ በገንዘብ ማገዝ። እኔ ከዚህ በፊት ባለኝ ልምድ አውቃለሁ። ወደ ፍርድ ቤት ከመግባት በፊት ነግሬያቸው ነበር እና ማን የገባችሁበትን ክስ እንዳጠብቁ በጣም ደንግጠው ነበር እሱ እና ያው እና ማን ተፈቱን 10 ቀን ቆየው። ከ10 ቀን በኋላ ተፈታው። እነሱ በ50 ሺህ ብር እንደውም በ20 ሺህ ተፈታው። አስፈታ በቃ ከዛ በኋላ የባለቤትን የሪችን ድምጽ ሰማሁት አንድ ብቻ በቃ የራስን ህይወት በኖር ትችላለህ ከዚህ በኋላ አለች። እውነቷን ነው ማለት በየወይኔ ቤቱ የሚንከራተት እንደኔ አይነት ውርጋጥ ባለጌ የሚታገልለት ዓላማ የማያውቅ ይሄው ያታገልኩ አይደል? ምን አገኘው? ውርደት፣ ስድብ። በአማኑኤል ሀፍታሙ እስር ምክንያት ነው ባለቤትህ ሪች ከዚህ በኋላ የራስን ህይወት መኖር ትችላለህ። ያ ምክንያቱን እንጂ የማሰር ይፈልጉ ነበር። ምክንያቱ ነው የአማኑኤል ሀብታሙ። በነገራችን ላይ እኔና ያያዘልደታ ገሳውን አይደለም እኔና እሱ የተጻበኝነታችን የኔና ያያዘልደታ አዲስ መስሏችሁ እንደዚህ እንዳትሉ። እኔና ያያዘልደታ የዛሬ 10 ዓመት 10 ምናምን ዓመት ለታሪክ ቮይሱን አስቀምጬለታለሁ። ሰው ጋር የላከው ቮይስ እኔ እሷን ባገኛት ልገላት ነው የምፈልገው ያለው ቮይስ ማለት ነው። ለታሪክ ለቅርስነት ይቀመጥ ብዬ የዛሬ 10 ምናምን ዓመት ፌስቡክ ላይ ተጣላ ነው። የዛሬ 10 ዓመት ፌስቡክ ማለት የዛሬ 10 ዓመት 10 ዓመት የአረብ ሀገር ሴቶችን ሲቀፍል ነው የማውቀው ነው። በዛ ነው ከኔ ጋር ጸቡ። በነገራችን ላይ ሲቀፍል ነው የማውቀው። ሮማን ያለው ከዛም ምን ብሎ አወራ? ሚስት ሳገባ ሚስት የሰደበችብኝ እኔ ሚስትን ስቲል አለ ደግሞ ስለ ሚስት የሰራሁት ቪዲዮ ስቲል አለ ዩቲዩብ ላይ። እኔ ደግሞ አላጠፋም አንተን እንጂ ቀጠቀጥኩክ። ህዝብ ሁሉ ራሄል ሲቀጠቅጧት እኔ ለራሄል ተደርቤ አንተን ይቀጠቀጥኩክ። ምክንያቱም እሱ ልጅ ነው እሷ አሮጊት ናት እያሉ ሊያሸማቅቋ ሲመጡ እስኪ ኮፍያውን ያውልቅና እድሜው ይታይ ያየዘልደታ እስኪ እድሜ ይታይ እስኪ ጭንቅላትክ ላይ ያለው ኮፍያ ይውልቅና ጸጉርን እንየው ያልኩት። ከዛም ሰዎች እኔን እንዲጠምዱኝ ምን አልክ? ሚስቴ የሰደበቻት። አልሳደብም እኔ ሚስት አልተሳደብኩም አለ ቪዲዮ ዩቲዩብ ላይ ግቡና እዩ ጋይስ። ፎቶ ፕሮፋይል ፎቶ አንድራስ የራሄልን ፎቶ አድርጊ። እሱን የቀጠቀጥኩት ምክንያቱም የፌስቡክ መንደር ህዝብ ሰከናል። የፌስቡክ ህዝብ መንደር በአጠቃላይ ጋይስ ራሄልን አሮጊት ናት እያሉ ቀጥቀጥ ሲያረጓት እኔ አዲስ አበባ ሸገር ከሀገር ስወጣ እውነቴን ነው ጸጉሯ ተንጨፍርሮ በስነ ስርዓት ጀምስ ቡታንታ አርጋ የሀገር ልብስ ለብሳ ነበር ከሀገር የወጣሁት። ከ15 ዓመት በኋላ ስመለስ ኢትዮጵያ አዲስ አበባ ዊግ አርጋ ጸጉሯን ዊግ አርጋ አታስቁኝ በጌታ ጸጉሯን ዊግ አርጋ ኩልተኩላ የአይኗን ኩልተኩላ የአይን ዊግ አርጋ ሊፕስቲክ አርጋ ጄምስ ቡታንታዋን አውልቃ ቶንግ አርጋ አዲስ አበባ ቶንግ አርጋ ጥፍሯን ተሰርታ ወተት ቤቷን አሰርታ ቱርክ ሄዳ መቀመጫዋን አሰርታ ቢኪኒ አርጋ አዲስ አበባ ቢኪኒ አርጋ ታኮ ጫማ አርጋ የሀገር ልብሷን አውልቃ በቁምጣ ኢቫና ማን ነው? ኢቫና ነው ኢቫንካ የምትባለው ኢቫንን ሆና ጠበቀች አዲስ አበባ። ለብቻዬ ነበር ያገባኋት። በነገራችን ላይ አዲስ አበባ ለብቻዬ ቀለበት አድርጌላት ሄጄ ነበር። ተባብረው አሁን ብዙ ቦይፍሬንድ ይዛ አገኘሁት። ብራንድዬ
አሮና ላስ ላይ ነኝ አባቴ ብዙ ጠብሳ በነገራችን ላይ ለአዲስ አበባ ብዬ ትዳሬንም ፈትቼ ነበር እና ብዙ ነገር በቃ እኔ ተሰናበትኳት አዲስ አበባ ተሰናበትኳት ሰው የላትም አዲስ አበባ ዮኒ ብቻ ነበር የነበረውና እኔ ሴት በሙሉ ልጆቿ ተሰደው እኔ ነበር የቀረዋትና እኔ በውልጃም በምናምንም አንገናኝም በውልጃ ምናምን እናትና አባቴ ከጎጃም ነው የመጡትና በውልጃ ምናምን አላውቃትም ግን እንዲሁ ግን ወዳታለሁ አዲስ አበባን እንደዚህ እና ቢኪኒ አርጋን የጠበቀችኝ አዲስ አበባ ኢቭን ሆናን የጠበቀች ተናግሬ አልጨርሰው እና ተናግሬ አልጨርሰው በአዲስ አበባ ያራ ልጅ አይቻው ችግር እናንተ ሰዎች ግን ለምንድን ነው እኔ የሆነ ቦታ የምታስገቡኝ ሳልፈልገው? ሰው በወጣ ፕሌኑ ሳይመለስ ትዝታ ውስጥ ይገባል። ካናዳ የተጣለው ፕሌን ራሱ በበረዶ ምክንያት አልተመለሰም እኮ አዲስ አበባ ገና። ሌላውን ደግሞ ቨርጂኖቹን ማየት ጀመርኩኝና ሌላውን ያለውን ስሰማ ሙስሊምን አንዴ ነው የተናገ ያያየ ጭውጤ ነው እንድትቀየሚ ሳይሆን ሳቅ ብለሽ ነገሮችን እንድታየው ይዜ ነው መግለጫ ሲሰጥ ልዘግብሽ እና ስል አንዴ ነው እኔ ሙስሊምን ተናገር የተባልኩት እና ከሙስሊሞች ጋር ችግር የለብኝም። እንዲያውም ጴንጤዎችን ብዙ ጊዜ እናገራለሁ። ከአንዴም አራቴ ታስሬያለሁ እና የራሱ ኦርቶዶክስ ተነሱብኝ። ኦርቶዶክስ ተነሱብኝ። አዎ ከዛ በቃ ማንም የለኝም ብዬ ሀገር ትዬ ወጣሁ። እኔ ተመቸኝ። ከነሱ ግን ጠያቂው ትችላለህ አራዳለች። ጠያቂው አንበሳ ነሽ አባቴ። እንዲህ ጋር ጠያቂው ማውቁ አቤት አቤት ትችላለህ የኔ አባት። ስትጠይቁ ተማሩ። ይሄ ያያዘ ልደታን የጠየቀው ጋር ተማሩ። አብረህ ታለቅሳለህ ምናምን ትዝታ በቃ ቁጭ አድርጌ ነው የምሰማ ስለ ጎንደር አለ። እሱ ብሶ ዱቅ አለ። እኔ ተመቸኝ። የምን መሰለ የሀብታም ቤት ለቅሶ የሀብታም ቤት ለቅሶ ስትሄዱ ምን አለ መሰለ ጭውጤ ላይ ጨዋታ አይደል የሚያነሳው። የሀብታም ቤት ለቅሶ የሀብታም ቤት ስትገቡ በተለይ ሀብታሙ አባት አይደል ካፖርት አድርጎ ጥቁር መነጽር አድርጎ አሪፍ ሻርፕ እና ይዞ ይላል። ከዛ ምድረ ሽፍታ ይላል። አምቡላንስ ይሆናል ምድረ ያ ደሃው ማለት ነው። አምቡላንስ ድህነቱ ምሬቱ ምናምን ደረት ይመጣሉ ምናምን። ከዛ ላለው በቃ አልቅሱ በቃ እንዲህ በቃውት ያሞታል ተው ጌቶችዬ ምናምን እያለ አበሻ ያሽቃልጣል። ታውቃላችሁ። ይህም ጋዜጠኛ የተመቸኝ ዱቅ አርጎ አብሮ ይለዋል።
ኧረ አበሻ ግን ኧረ ትችላላችሁ፣ ሜን ትችላላችሁ። አይኖ ፍሌኑ ነዳይ ሳይሞላ ጎንደር ናፈቀው። አስቦ የአዲስ አበባ ልጅ በፍቅሩ አዲስ አበባ የትም እኔ አሁን ለምሳሌ ተወልጄ ስላደግኩባት ስለ ሸገር ባሽቃብጥ ብጮ ምናምን ይኖስከው ገባ። የሆነ ቦታ ለቪዚት ስትሄድ መስተንግዶ ይደረግልሃል የትም ቦታ ላይ። ጎንደርም ከነዋሪው በላይ አውቀዋለሁ አይነት ጭውውት መውደድ ይቻላል፣ መውደድ ይቻላል። አትውደድ አይወጣኝም። ቀለበት አድርገናል። ተኩላለች፣ ቀሚስ ለብሳለች፣ ቡታንታ ለብሳለች፣ በቢኪኒ ሄደች ምናምን የሚባል ነገር ምን አመጣው? ተሙሻ ኧረ እኔ አዲስ አበባ ቶንጋርጋ ጠበቀችኝ። ተሙሻ አዲስ አበባ በቢኪኒ በኢቫን ልትቀበለኝ ነው። እኔ አዲስ አበባ ስገባ ኢቫን ትቀበለኝ፣ ራቁቷን ያለችው ቀሚሱን ጎንደር ወስደዋለች። ያያ ለጎንደር ሰጥቷታል ቀሚሱን። ስለዚህ የአዲስ አበባ ተወልዶ አድጎ ይመስለኛል፣ ባልሳሳት አዲስ አበባ የተወለደ ይመስለኛል። የሰፈሬ ልጅም ነው። ጎንደር ወስዶ ቀሚሱንም ትዳርም ከጎንደር ጋር ይዟል። ትዳርም ቀለበት አድርጌያለሁ ከጎንደር ጋር። እኔ ሰው ኧረ ተው ያያ እኔ በሕይወት ዘመን አይቻለሁ። እናቴን ራሱ ከዚህ በኋላም እንደዛ ባለቅስ እናቴ ለምን ኢትዮጵያ አትዘገዘቅም? እውነቱን ነው የምነግርህ። ከእናቴ የሚበልጥብኝ የለም ማናችን። እውነቱን ነው የምነግርህ። እንኳን አንተ ዶክተር አብይ ለጠቅላይ ሚኒስትርነት ሲመረጥ የመጀመሪያ ያመሰግነው እናቱን ነው። ልንገር፣ ለመጀመሪያ ይፈቀድልኝ፣ ይቅርታ አድርጉልኝ፣ እናቴ በህይወት ባትኖርም እናቴን አመሰግናለሁ ብሎ ነው የተናገረው። መጀመሪያ እግዚአብሔርን፣ ከዛ እናቱን ነው የጠራው። ከዛ በኋላ ሀገር ነው። ለምን እናት ባትወልደ አንተ እዚህ ምድር የለም። አይሽቃበጥም፣ እንደዚህ አይሽቃበጥም። መጀመሪያ እግዚአብሔር፣ ከዛ እናት፣ ከዛ በኋላ የምትፈልገው ማለት ትችላለህ። እንደ ለጎንደር ያለቀስኩትን ምናልባት እናቴ ብትሞት እንደዛ ላለቅስ ይችላል። እንደዚህ አይነት ማሽቃበጥ ምን ማለት ነው? ማን እንደ እናት ለምን አለማግጥ ጠርግርጎ ያወጣል? እንደ እናት የምትሆን የለም። መተኪያ የሌላት ነገር እምዬ ናት፣ እናት ናት። አባ ተወልደ ላላደክበት እንደዛ ካሽቃበጥ አዲስ አበባ ያኖረች ያበላች ያጠጣች ምናልባት ትብት የተቀበረባት እንዴት እንደዚህ ይደረጋል? አሩ ነው። ሁሉም እናት አንድ አይደለም። የኔ እናት ግን ከዓለም ትበልጥብኛለች። በጣም መልካምና አባቶች አሉ፣ ግን እንደ እናት አይሆንም። እኔ እነግርሃለሁ፣ አባት ልንወድ እንችላለን። እንደ እናቴ ግን አባቴን አልወድም። ስንት ጉድ ገበና ደባቂ ናት እናት። እውነተኛ እናት ያላችሁ ስንት ገበና ደባቂ እናት አይደል እንዴ ዱርዬ የምታረገን? እንዴት ምን ዱርዬ ሆኖ ገበና ደብቃ አባት ሰንጥቆ ነው ቁጭ የሚያደርገ። የሆነ ነገር አርጋሃል ተብሎ ለአባት ነው የምነግረው ነው የሚባለው። እናት እኮ ሩሩ ናት። የምንጨማለቀው እናታችን ላይ፣ የምንጨመላለቀው እናታችን ላይ፣ አባት ላይ አይደለም። ሩሩ የሆነች ማንነት ያላት እናት ናት። ተግባባን? 2-3 ጊዜ ብታጠፋ አባት ከቤት ነው የሚያባር። ውጣ ከዚህ ነው
ስምንም አያስታውስ። ለምን ባየነው ሶሻል ሚዲያ ላይ ሲንግል ዳዶችን አያስታውሱም ልጆቻቸው ከተወሰኑ ከጥቂት ሰዎች በስተቀር አባቶች ልጃቸው ሌላ ትዳር ይዘው ሌላ ላይፍ ነው ያላቸው። እናት ናት እስከ መጨረሻው ከልጆቿ ጋር አብዛኛውን ጊዜ የምታገኟት እናት ናት። እና የእናትን ማንነት ለሌላ አሳልፌ አልሰጥም። ከሀገር አይደለም ከብዙ ነገር ትበልጣለች እናት። ስለዚህ አንዳንዴ እንወደድ ማጎብደድ በጥግ ድረስ የጎንደር ልጆች እንደዛ እንትን አይወዱ በዛ ደረጃ ማሽቃበጥ ጥቅም አለው ብዬ አላስብም። መውደድ ትችላለህ፣ መውደድ ጥሩ ነው። ተመስጠ ምናምን ጎንደር ላይ ታሪክ የሰራ የምትመስል ጎንደር ላይ ለጎንደር ይሄ ነው የሚባል ያረከው ነገር ምን አለ? ሬሳውን እኮ በቀፈላ ምናምን አታጃጅሉት። ምን ጥቅም አለው? በቀፈላ ጎንደር ምን እንደሆነ ካያውቁ። ስለዚህ እናት እውነተኛ እናት መተኪያ የላትም። እና እናትን የሚያህል ነገር ከጎንደር ተጋብቻለሁ ቀለበት አርግ ማንን አስፈቀደ ነው ለጎንደር ቀለበት ያረግላት? ጥያቄ ጠይቁልኝ ጎንደሮች፣ ተጠይቃችኋል? ሽማግሌ ማን የተላከው? ያያ ዘልደታ ጎንደርን ሲያገባት ለብቻው ቀሚስ አርጎ አስኩሎ ሲያጫውታት ማንን ጠይቆ ነው? ጠይቁልኝ። ለብቻው ጎንደርን ሲለጠልጣት ማንን ጠይቆ ነው? ሽማግሌ ማንን ልኮ ጎንደርን ለብቻ ቀለበት አርጌላታለሁ፣ ለብቻ የተጋብቻለሁ፣ ቀሚሷን ለክቼዋለሁ፣ ኩል ቀብቻታለሁ፣ ኩሏን ተቀብታ እኔ መጨረሻ የቀረሁት እኔ ጥያት የወጣሁት። ሽምግልና ማን ተላከ? ማወቅ ፈልጋል። ለምላከ እንደዚህ ብታሽቃብጥ ደስ እንደው በረከቱስ ያያና እንደዚህ ሙድ አይያዝም። እውነቴን ነው ማውራት። አንዳንዴ ለእንትና ያሽቃበጠውም ደግሞ ያስቀኝ ነበር። ማናት የምትባል ስሟ ሜላት እኔ ትመቸኛለች። ሜሉ ሽቶ ሜላት ሽቶ ብላ አመጣች እና ሜላት ሽቶ ብላ ስታመጣ ምን አለ ሜሉዬ ጊዜዋ እንዴት እንደበቀላት አላቅ፣ እንዴት ብላ ከጊዜዎች ቆጣጥባ እንዴት አድርጋ ይህን ሽቶ ለዚህ በመምጣት ዲያስፖራ አንተ ከካ እንድወለድበትም መፈልገው ከተማ እንድትወልደኝ መፈልገው የጎንደር ናት። ከመግባትህ እንደው የካናዳን ምግብ በቅጡ እንኳን አጣጥመህ ሳትመገብ ምናምን ነገር እንደ ዲያስፖራ ያጫውትካል። እንዳንተ ቅማላም እከካም ፎከታም ሊሰጠኝ ማለት ነው። ማርያምን የታባክ ታውቃታለህ? በቤተ ክርስቲያን ብር እኮ ነው አጭበርብረህ ካናዳ የገባከው አንተ ቅሌታ። ጎንደር የሰውነት ልክ አስቀምጬለት ነበር። በጣም ማከብሩ ትልቅ ሰው ግን በጣም ነው መቀናነስ ታድሉ። ይኸውልህ በእናትህ ጎንደሬ በአባትህ ትግራዋይ እንደሆንክ እናውቃለን። እሺ እናም ስለ ጎንደር ማህበረሰብና ስለ ወሎ ማህበረሰብ ብዙ ባትቀባጥር ብዙ ባታወራ ደስ ይለናል። የኛ ሁለተኛው አፄ ቴዎድሮስ ስለ ጎንደርና ስለ ወሎ ባታወራ ደስ ይለኛል። እናትህ ጎንደሬ ነች፣ አባትህ ትግሬ ነው። ምን አባክ ታሪክ አለህ? ቤት አባክ ቤት ብለክ ነው ደግሞ ወለየ የሆንከው አንተ እከካም፣ አንተ ዘራፊ እንዴ! ዘርፎ ከመግባት ነው። በጣም ወደውን መሳሳለትን ትዳሬን አጣው። በጣም ወርቅ የሆነች ሚስት ነበረች። ሴት የሆነች ሚስት የሆነች ማንም የሚወዳት ማንም ሊወዳት የሚችል ወርቅ የሆነች እሷንም አጣው። ምን ቀረኛው?
ቤተክርስቲያን ነበረች ቀረችኝ። ሙስሊሙ ቢዝትብኝ ይፎክርብኝ ኖርማል ነው። መናፍቅ ጴንጤውም ቢጮህ በየከተማው ሊያሳስረን ቢሞክርም ኖርማል ነው። ግን የገዛ ኦርቶዶክስ የሆነ ቤተሰብ በ40 ቀን በ80 ቀን ልጅነት ያገኘው አንድ ህብረት ከአንዱ ጽዋ ይጠጣን ከአንዱ ህብስት የበላን ከመንበሩ የፈለቀውን ጸበል የጠጣን በብዙ ትግል ውስጥ አብረን ያሳለፍን ኦርቶዶክሳውያን ተነሱብኝ። በአንድ ቪዲዮ ጀርባቸውን ሰጡኝ። እኔ ለእኔ አይገባም ነበር። ለእኔ ማንም ለሚወደው ነገር ዋጋ መክፈል የለበትም ብዬ አምናለሁ። ገባ? ከሙስሊሙ ጋር ብትጣላ፣ ከፕሮቴስታንቱ ጋር ብትጣላ ኦርቶዶክሱ አለልህ። ያዩዋት የሆነ ነገር የሆነችብኝ ነው ይመስለኝ እና ጠዋት ተነሳው መጀመሪያ ፍላይት ኮፍዬ ነው ላልቄ ምን ብዬ ሸሚዝ ለብሼ አይተንታቃል ሸሚዝ ለብሼ ሄድኩ። የምር ነው ምን አፈቀች ዝም ብለህ በቃ ያ ቅዱስ ግንቦር አፈቀ ጀርባ አባነቷን አፈቀ ይወለ በቃ ውስጤ አልቻለም። በቃ ከተያዝኩም ልያዝ በጣም በድፍረት ኮፍዬ ነው ለቂ ምን ብዬ ቀጥ ብዬ ኤርፖርት ገብቼ ጠዋት ሄድኩ። ጎንደር ገብቼ ሰው ካየኝ እንደማይለቀኝ አውቃለሁ። ተደብቄ በአንድ ባጃጅ ገባው። የፋሲልን ቤተ መንግስት ስዞር፣ ቤተ መቅደሳቸውን ስዞር፣ ስላሴ ገብቼ፣ መድኃኔዓለም ገብቼ፣ ልደትዬ ገብቼ፣ ተክልዬ ገብቼ፣ ሚካኤል ገብቼ ተሳልሜ ግንቦቿን አርጌ ተበስብስ አርጌ ሰውነት አካሌን ነገር ነጥቼው ከዛ በኋላ ገባውኝና ያጣልኩ የ11 ሰዓት የመጨረሻው ፍላይት እስኪደርስ ድረስ ተኛው። ይቅርታ ለዚህ ቃል አጠቃቀሜ አባታችን በመጽሐፍ ቅዱስ ያለው ያዕቆብ በሎዛ ሆኖ በመሰላል ላይ ሆኖ ሲወጡ ሲወርዱባት እንዳየው እኔ በጎንደር ሰማይ ላይ እናትነት፣ ወዳጅነት፣ ፍቅር እዛ ተኝቼ ደርሼ የሚገርም አገላለጽ በእውነት እና ሰውነቴን የሚንቀጠቀጠው በቃ በዚህ ልክ እኔ ፍቅር ዞኛ ያውቅ በቃ ስለ ጎንደር በዚህ ልክ በፍቅር ልገልጸው የሚችለው እዚህ ምድር ላይ ምንም ነገር የለኝ። በቃና ሂዱ ንጹህ ልባችሁን ወስዳችሁ ከጎንደር ጋር ተዛመዱ፣ ቅረቧት። እንዲህ አይነት እናት አታውቁ። እናቶችን ሁሉ አመጣ የወለደች የመጀመሪያ የእናቶች በኩር እናት ጎንደር ናት። ምን ተሰማየ? ለመጨረሻ ጊዜ ተሰናብታ ስትመጣ እንደሰማሁት ከሆነ ሂደህ በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። እንደሰው ተሰናብታት መጣው። አዎ ማንንም በዚህ ልክ ልሰናበት አልችልም። ከሀገር ስወጣ እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠልን እኮ። ይሄ ደንቆሮ ጭራሽ የወሎ እናት ጣውላ ናት፣ የጎንደር እናት ወርቅ ናት። እንደዚህ አይነት ነገር ተጠቅሞ ይመጣል እንዴ? ይሄ አናሳ አውቆ ሁን ብሎ ነው የወሎን ህዝብና የጎንደርን ህዝብ ሊያባላ የመጣው ይሄ መሀይም። እኛ ወሎዮች እኮ ነን። ከየትኛውም አቅጣጫ ተስማምተን ከሰው ጋር የምንኖረው ከየትኛውም አቅጣጫ ጋር በጎንደር ብትል በጎጃም ብትል በሸዋ ብትል ወለዬ ከማን ጋር ተነካክቶ ያውቃል? አይደለም ከራሱ ከማህበረሰቡ ጋር ከሌሎች ብሔረሰብ ጋር እኮ የማይነካካ ማህበረሰብ ነው የወሎ ማህበረሰብ። ግማ ታምቦርኮ
የጎንደር እናት እንድትወልደኝ ነው የምፈልገው። እኔ ደግሞ ከወሎ እናት ውጭ ማንም እንድትወልደኝ አልፈልግም። ተወልጃለሁ። ወለየ ሆኜ በመፈጠሬ በጣም ነው የምኮራው። ወለየ አድርጎ ስለፈጠረኝ ፈጣሪዬን በጣም ነው የማመሰግነው። ትቀልዳለህ እንዴ? ወለየ ልሁን ብትል ራሱ መሆን አትችልም አንተ መሃይም። ልሁን ብትል ራሱ ወለየ መሆን አትችልም አንተ መላጣ፣ የሰባት መላጣ ልጅ ግማት